ሰላም ውድ ዩቲዩብ ቻናል ተከታዮቼ እንድትቆያችሁ እኔ ወንድማችሁ በጣም ደህና ነኝ። ዛሬም እንደተለመደው በየቀኑ በተለያዩ ድሮፖች መረጃ ለእናንተ እንደማድረስላችሁ ሁሉ አሁንም አዳዲስና በጣም ወሳኝ የሆኑ መረጃዎችን ይዤ ወደ እናንተ መጥቻለሁ። እስከ መጨረሻው ይህንን ቪዲዮ እንድትከታተሉ አሳስባችኋለሁ። ዛሬ ለእናንተ ይዤላችሁ የመጣሁት በዋናነት ፖስ መች ነው ሊስት የሚደረገው የሚለውን ፖስ ምን አዲስ መረጃ ተናገረ የሚለውን ነገር የማሳውቃችሁ ይሆናል። ፖስ ሊስት የሚደረግበት ቀን እየተነገረ ይገኛል። ስለዚህ ስለሱ በደንብ መረጃ እሰጣችኋለሁ። ከዛም ደግሞ ሚፓስ አዲስ ነገር ምንድን ነው የሚለውንም የምነግራችሁ ይሆናል። እስከ መጨረሻው ተከታተሉ። አስቀድማችሁ ሁላችሁም ይህንን ቪዲዮ የምትከታተሉ ላይክ ሳታደርጉ በጭራሽ እንዳታልፉ። የእናንተ ላይክ ስለሚጠቅመኝ ላይክ አድርጉ። ላይካችሁ ስለሚጠቅመኝ ላይክ አድርጉ። እንደዚሁም ደግሞ ሰብስክራይብ ያላደርጋችሁ ደግሞ አዳዲስ ቤተሰቦች ካላችሁ ደግሞ ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ ስታደርጉ እናንተም እኔም እጠቀማለሁ። ስለዚህ ሰብስክራይብ አድርጉ። የዛሬው አንደኛ መረጃዬ በኋላ ላይ ፖስን እመጣበታለሁ። አንደኛው ሚፓስ ነው። ሚፓስ ይህ ኤርድሮፕ በጣም የሚገርም ኤርድሮፕ ነው። ብዙዎች እየተጠቀሙበት ብዙዎች ዶላር እያገኙበት ይገኛሉ። ግልጽና በጣም ቀላል አሰራር አለው። ይህንን አሰራር ምናልባት ከእናንተ መልስ ከመጣ ኮመንታችሁን አይቼ እነግራችኋለሁ። ነገር ግን አሰራሩ በጣም ቀላልና ግልጽ ነው። እዚህ ጋር እንደምታዩት 0.1046 ኤምኤሲ አለ። ኤምኤሲ የሚሸጥ ነው። ይሄኛው አሁን ነው በሰራችሁት ጊዜ ነው የሚሸጡት። እዚህ ጋር እንደምትመለከቱት አንድ ሰው ስትጋብዙ 01 ኤምኤሲ ነው የሚሰጠው። ስለዚህ በኢንቫይት ነው የምታገኙት ማለት ነው። 10 ሰው ብትጋብዙ አንድ ነው የምታገኙት። 20 ሰው ከጋበዛችሁ 30 ሰው ከጋበዛችሁ 40 እንደዚሁ $5 $10 መስራት ትችላላችሁ። እኔ በቻናሌ ለቅቄ ወደ መጀመሪያ ዙር ያወጣሁት ወደ $23 አውጥቻለሁ። ሁለተኛ ዙር ያወጣሁት ደግሞ ወደ $11 አካባቢ አውጥቻለሁ። እዚህ ጋር ከታች ዲ አፕ የሚል አለ። ዲአፕ ላይ ስትገቡ እዚህ ጋር የሱ ማውጫ አለ። ጆይን ኢት የምትል አለች። ጆይን ኢት ስትገቡ መሸጫ አለው፣ የራሱ መሸጫ አለው። እዚህ ጋር ልክ ፒቱፒ ላይ እንደምትሸጡት በጣም ቀላልና ግልጽ የሆነ አሰራር አለው። ልክ እንደ ኤክስቼንጆች ላይ እንደምትሸጡት የተለያዩ ዋጋ አላቸው። ነገር ግን እነዚህ ሁሉ እንትን የምትሉት አይደለም። ሊሚት መጠናችሁ ስለሚወስን አሁን ሊሚት መጠኑ ከፍ ብሎ ግን 800,000 ነው አንዱ የሚሸጠው ኤምኤሲ። አንዱ ኤምኤሲ 800,000 ነው የሚሸጠው። ነገር ግን ይሄኛው ሊሚቱ ወደ ቢሊዮን ካላችሁ ነው መሸጥ የምትችሉት እና እንደዛ ያለ ይቀንሳል። እዚህ ጋር 1,000 ይላል፣ ግን ወደ ስንት ሚሊዮን? ወደ 10 ሚሊዮን ካላችሁ ነው የሚለው። እንደዚሁ እያለ ወደ ታች ይመጣና እዚህ አካባቢ ስትመጡት 0.1 ጀምሮ እስከ 3.11 ድረስ መሸጥ ትችላላችሁ ይልና ስንት ነው አንዱ የሚሸጠው? 3.1 አካባቢ ነው የምትሸጡት። ከሰራችሁ በኋላ ኮመንት ላይ ጻፉ። 10 ሰው ኮመንት ላይ ከጻፈልኝ ይህንን አሻሻጡን ቪዲዮ እሰራላችኋለሁ። በጣም በቀላሉ ነው የሚሸጡት። ስለዚህ እዚህ ላይ በአፑ ላይ ትሰሩና በክሮም ራሱ ይወስዳችኋል። እዚህ ጋር ገብታችሁ ወደ ጆይን ብላችሁ ስትገቡ ወደ ክሮም ይወስድና በጣም በቀላሉ የምትሸጡትን መንገድ ወደ ፈለጋችሁት ወደ ባይናንስ፣ ባይቢት፣ ቢትጌት ወደ ፈለጋችሁት አካውንት ልካችሁ መሸጥ ትችላላችሁ። ማለትም ሽጣችሁ ዶላሩን መላክ ትችላላችሁ። ለተለያዩ ፊ ይጠቅማል። በተለይም ብሉም የምትጠቀሙ ሰዎች ለብለም በጣም ወሳኝ ነው። $10 በላይ ማግኘት ትችላላችሁ። 10 ሰው እንዴትም አድርጋችሁ የተለያዩ አካውንቶችን ተጠቅማችሁ ብትከፍቱ ልታገኙ ትችላላችሁ። እና ይህንን ጆይን ማድረግ የምትፈልጉ ማለትም የዚህን ሊንክ የምትፈልጉ ካላችሁ ከዚህ ቪዲዮ ስር ዲስክሪፕሽን ላይ አስቀምጬላችኋለሁ። በሱ ገብታችሁ መጠቀምና መስራት ትችላላችሁ። ከዚህ ቪዲዮ ስር ዲስክሪፕሽን ላይ ያለው መሆኑን ነግራችኋለሁ። እንደዚሁም ደግሞ የቴሌግራም ሊንክ አለ። የቴሌግራም ሊንክም ገብታችሁ በሱ አሰራሩን በቀላሉ ማየት ትችላላችሁ። ጆይን ማድረጋችሁን እንዳትረሱ። ይህንን መቀላቀላችሁን ሊንኩን መጠቀማችሁን እንዳትረሱ። ወደ ፓውስ እገባለሁ። ፓውስ ዛሬ አዲስ ነገር አምጥቷል። ይህም ምንድን ነው? ሊስት የሚደረግበት ቀን በቅርቡ እንደሆነ በዚህ ሳምንት እንደሆነ ተነግሯል። ይህም ምንድን ነው? ልክ በዚህ ሳምንት ኤፕሪል 11 ላይ
የሊስቲንጉን ቀን ያሳውቃል። ነገር ግን ሊስቲንግ ቀን የሚያሳውቀው ሊስቲንጉ መቼ እንደሚሆን ተነግሯል። ሌሎቹ ውስጥ ላይ ያሉ አዋቂ እንትኖቹ እንዳሳወቁት ከሆነ ኤፕሪል 16 ላይ ነው ሊስት የሚደረገው። ባይናንስ እና እንደዚሁም የተለያዩ መረጃዎችን ኤፕሪል 11 ላይ ማለትም ከዛሬ ከ4 ቀን በኋላ አጠቃላይ ያለውን ነገር ይናገራል። እዚህ ጋር ባይናንስ አዲስ ነገር ይዞ መጥቷል። የባይናንስ እንትን ፖስ ላይ ሊስት እንደሚደረግ እንደዚሁም እዚህ ጋር እንደምትመለከቱት ወደ 30 ሚሊዮን አካባቢ የእንትኖቹ እንደተላከ ታውቋል። ሶላና ፖስ ላይ ገብቷል ብለው ተናግረዋል። ስለዚህ ኦልሬዲ የባይናንስ ጉዳይ አልቋል ከፓውስ ጋር የተገናኘ። እንደዚሁም ደግሞ አዲስ ነገር ደግሞ በዚህ ሳምንት ደስ ከሚሉ ዜናዎች አንዱ ቢኤስሲ የባይናንስ እንትኖቹ ናቸው። ቢኤንቢ እንትን ነው ብሎክቼን አዲስ እንደገባ ከዚህ በፊት ሶላና ነበር። ነገር ግን አሁን ግን ቢኤንቢ ብሎክቼን ገብቷል። አይታችሁ ከሆነ በቶን ብሎክቼን ሊስት የሚደረጉ ኤርድሮፖች ወዲያው ነው የሚወድቁትና ነገር ግን ፓውስ ራሱ እንደተናገረው ከሆነ ይህ ኤርድሮፕ እንዳይወድቅ እኛ በደንብ እየሰራን ነው የምንገኘው። ለዚህ ነው የሊስቲንጉን ቀን ያራዘም ነው። ምክንያቱም የወረደ ዋጋ እንዳይኖር ሊስት ሲደረግም ሊስት ከተደረገም በኋላ ዋጋው እንዳይወርድ ነው ዋናው ዓላማችን፣ እናንተ ጥሩ ገንዘብ እንድታገኙ ነው ብለው ግልጽ አድርገው ራሳቸው ተናግረዋል። ስለዚህ ሊስት የሚደረገው ምናልባት 0 ፖይንት ብሎ ሊሆን ይችላል። ማለትም 0.1 አካባቢ ቢሆን 10,000 ያለው ሰው ጥሩ ዋጋ ሊያገኝ ይችላል። አያችሁ፣ ይሄን ምናልባት እኔ አልጠብቅም፣ ግን ምናልባት ሊሆን ይችላል በሚለው አስባለሁ። እኔ ግን በእኔ ቤት ማስበው እንደዚህ ነው ማስበው። ይሄም ይሆናል ወይስ አይሆንም ሊስት ሲደረግ አያለው ማለት ነው። ምናልባት ከዚህ በፊት አግኝታችሁ የማታውቁትን ጥሩ ገንዘብ ልታገኙ ትችላላችሁ። መልካም ነገር እመኝላችኋለሁ። ምክንያቱም ብዙ ጊዜ ለፍተን ብዙ ጊዜ እንትን ብለናል። ትንሽ ጥሩ ነገር ያሳየን ሜጀር ብቻ ነው። ሜጀርም ያው ብዙ ልጆች አልሰሩም ነበር። ነገር ግን በፖስ ላይ ጥሩ ነገር የማግኘት እድል አለ። እንደዚሁም ደግሞ ብለምን ምናልባት ያልሰራችሁ ልጆች ካላችሁ እባካችሁ በደንብ እንድታስቡበት እጠይቃችኋለሁ። ምክንያቱም ጥሩ ከተባሉ ኤርድሮፖች አንዱ ነው። ያራዘመበትም ዋና ምክንያት ጥሩ ነገር ለማግኘት ነው። ብዙ ፓርትነርሺፖችን አግኝቷል። ጥሩ መስራቾች አሉ። ስለዚህ ይህ ኤርድሮፕ እስከ ኤፕሪል 11 ድረስ 20 ድረስ ያለውን ነገር በሙሉ ይጠናቀቃል። ማለትም ከ13 ቀን በኋላ ያለውን ነገር በሙሉ አጠናቆ ሊስት እንደሚያደርግ ተናግሯል። ሚም ፖይንት ያልሰራችሁ ልጆች ከዚህ ቪዲዮ ቀጥሎ ያለው ቪዲዮ ላይ አሰራሩን ሰርቼላችኋለሁ። በጣም በቀላሉ $10 በላይ ካላችሁ እሱን ተጠቅማችሁ ሜም ፖይንት መግዛት ትችላላችሁ። ሜም ፖይንት ያልገዛችሁ ልጆች ደግሞ ብዙም እንዳትጠብቁ፣ ምክንያቱም ምንም የሚረባ ነገር አታገኙም። ነገር ግን ግዴታ አይደለም ብለው ተናግረዋል። ግዴታ እስካልሆነ ድረስ በፈቃደኝነት የምንሰራው ነገር ከሆነ ጥሩ ነገር ለማግኘት እኛ ጥረን ብዙ ነገር ለማግኘት መሞከር አለብን። ስለዚህ ሜም ፖይንት መስራታችሁን እንዳትረሱ። እዚህ ጋር እንደምትመለከቱት እኔ 3550 ሰርቻለሁ። እንደዚሁም እጨምራለሁ ቀስ እያልኩኝ ቀናቶቹ እስከሚያልቅ 13 ቀን እስከሚያልቅ ድረስ ብዙ መሰብሰብ እችላለሁና እናንተ መሰብሰባችሁን እንዳትረሱ። የዛሬው ይሄን ይመስላል። ስለተከታተላችሁኝ አመሰግናለሁ። መልካም ቆይታ። በድጋሚ ይህንን ቪዲዮ ላይክ አድርጉ። ሰብስክራይብ ያደረጋችሁ አዳዲስ ቤተሰቦች ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቆይታ ባይ